እንኳን ወደ ስማርት ፊውቸር ዩቲዩብ ቻናል በሰላም መጡ። ዛሬ በዚህ ቪዲዮ ላይ ስለ ኦሮሞ ህዝብ ታሪካዊ ትግል፣ ህልምና ድርጅት በጥልቀት እንመለከታለን። በዚህ ጉዞ ከ50 ዓመታት በላይ የሆነውን የኦሮሞ ነጻነት ግንባር ታሪክ ከመጀመሪያው እስከ አሁኑ ሰዓት ድረስ መሪ በመሪ ጥቅም በጥቅም እንመላለሳለን። ቤተሰቦች ዛሬ በዚህ ቪዲዮ ላይ እንደ ኢትዮጵያ ትልቅ የፖለቲካ ታሪክ አካል የሆነውን ብዙ አይነት አመለካከቶች ያሉበትን እንዲሁም የኦሮሞ ህዝብን ህልም የሚወክል ድርጅት ስለሆነው የኦሮሞ ነጻነት ግንባር ወይም በአዳ ቢሊሱምና ኦሮሞ በጥልቀት እንመለከታለን። ይህ ቪዲዮ ከ30 እስከ 40 ደቂቃ የሚፈጀውን የበይነ መረጃ ይዟል። ከ1950ዎቹ ጀምሮ ለኦሮሞ ማንነትና መብት ሲታገሉ የነበሩ ጀግኖች በ1973 እንዴት ድርጅቱ በምስጢር እንደተመሰረተ፣ ከደርግና ከኢህአዴግ ጋር የነበረውን ጦርነት፣ የ1991 ሽምግልና፣ የ2018 ሰላም ስምምነት፣ የኦነግና የኦነግ ሸኔ ክፍልፋይ እንዲሁም እስከ 2026 ባለው ምርጫ ድረስ ያለውን ጉዞ በቅደም ተከተል እናያለን። ሰብስክራይብ በማድረግ እንድታበረታቱኝ በማሰብ እስከ መጨረሻው ቪዲዮ ልትከታተሉኝ ትፈልጋላችሁ ብዬ አምናለሁ። እንግዲህ ወደ ታሪኩ እንግባ። የኦሮሞ ህዝብ እስከ 19ኛው ክፍለ ዘመን መገባደጃ ድረስ ሉዓላዊ ህዝብ ነበር። ነገር ግን በሻለቃ ማዕበል ምክንያት ነፃነታቸውን አጥተው ወደ ኢትዮጵያ ግዛት ተቀላቀሉ። በንጉሠ ነገሥቱ ዘመን የኦሮሞ ቋንቋ ከትምህርት ቤት፣ ከፍርድ ቤትና ከቤተ ክርስቲያን ታግዶ ነበር። ይህ ማለት አንድ ህዝብ በራሱ አገር ውስጥ የውክልና ስርዓት አልነበረውም ማለት ነው። በ1960ዎቹ ውስጥ ኦሮሞ ራስን የማገዝ ንቅናቄ ጀመሩ። የመጫና ቱሉማ ራስን የማገዝ ማህበር በጣም ተወዳጅ ሆኖ ሲወጣ በ1967 በመንግስት ታገደ። መሪዎቹም ታሰሩ ወይም ተገደሉ። ይህ ክስተት የኦሮሞ ወጣቶች ወደ ትጥቅ ትግል እንዲገቡ አደረጋቸው። እንደ 1973 የኦሮሞ ነጻነት ግንባር በምስጢር ተመሰረተ። ይህ ድርጅት የተመሰረተው ቀደም ሲል ወደ ሶማሊያ በማምለጥ የኢትዮጵያ ብሔራዊ ነጻነት ግንባር ከመሰረቱት ጁሴን ሶራና እንደ ኤሌሞ ቂልጡ ባሉ ጀግኖች ነበር። ዋና ግባቸው የኦሮሞ ህዝብን ከኢትዮጵያ ቅኝ ግዛት ነፃ ማውጣት ነበር። እንደ 1974 የኦነግ ትጥቅ ክንፍ የኦሮሞ ነጻነት ሰራዊት ተመሰረተ። ይህ ሰራዊት በቸርቸር ተራራ ላይ ካምፕ አድርጎ ንቅናቄ ጀመረ። በመስከረም 1974 በቲሮ አካባቢ የደረገው ጦርነት ግን ከባድ ሽንፈት ነበር። የኦነግ መስራች አባቶች የሆኑት ኤሌሞ ቂልጡና አህመድ ታቂ በዚህ ጦርነት ህይወታቸውን አጡ። ከጦሩ 10,000 አባላት ውስጥ 3 ብቻ ተርፈዋል። ይህ ሽንፈት ድርጅቱን አላጠፋውም። በ1976 መሪዎቹ በድጋሚ ተሰብስበው መስራች ኮንግረስ አካሄዱ። እዚህ ላይ የኦሮሞ ብሔርተኝነት ዘመናዊ መሰረት ተጣለ። አዲስ የፖለቲካ ፕሮግራም ወጣ። መሪዎችም ተሾሙ። ወደ ሚሊሻዊው ክፍል ስንመጣ በዚህ የመጀመሪያ ዘመን ጎልቶ የሚታወሱ መሪዎች እንሆ። ባሮ ቱምሳ የኦነግ ዋና መሐንዲስና የከፍተኛ ፖለቲካ ኮሚቴ አባል ነበሩ። በ1978 ሲዋጉ ተገደሉ ወይም በእስር ሞቱ። ኤሌሞ ቂልጡ የመጀመሪያው የኦነሰ አዛዥ ነበሩ። በቲሮ ጦርነት በ1974 ተገደሉ። አህመድ ታቂ የኦነሰ መሪ ነበሩ፣ እንዲሁም በቲሮ ጦርነት ተገደሉ። ታደሰ ብሩ ከእስር አምልጠው ወደ ትግል የገቡ ጄኔራል ነበሩ። በ1976 ተይዘው ተገደሉ። ሙሄ አብዶ የከፍተኛ ፖለቲካ ኮሚቴ አባል ነበሩ። በ1980ዎቹ ተገደሉ። በ1980ዎቹ የኦነግ ሰራዊት ከ10,000 በላይ ወታደሮችን አቀናጅቶ ሰፋፊ አካባቢዎችን በደቡብ ምዕራብና ምስራቅ ኦሮሚያ ተቆጣጠረ። የደርግ መንግስት ጨካኝ ጥቃት ሲፈጽም ኦነግ ግን ማደጉን ቀጠለ። እንደ 1991 የኢህአዴግና ኦነግ ኃይሎች በመተባበር የደርግን መንግስት ከስልጣን አወረዱ። ኦነግ በሽግግር መንግስት ውስጥ ክፍል ሆነ። ዋና ግባቸው የኦሮሞን ራስን በራስ ማስተዳደር መብት ማረጋገጥ ነበር። ነገር ግን ህብረቱ ለአንድ ዓመት እንኳን አልቆየም። እንደ ሚዛን ቁጣጠር 1992 ላይ ኦነግ ከመንግስት ወጥቶ እንደገና ወደ ትጥቅ ትግል ተመለሰ። ኢህአዴግም ኦነግን ሽብርተኛ አድርጎ ሰየመው። ከዚህ በኋላ ኦነግ በዋነኛነት ከኤርትራና አውሮፓ ሆኖ መስራቱን ቀጠለ። በኢትዮጵያ ውስጥ ኦሮሞ ህዝብ ላይ ጭቆና እየጨመረ በሄደ ቁጥር የኦነግ ተወዳጅነት እያደገ መጣ። በዚህ ዘመን የኦነግ ሊቀመንበር ሆኖ ያገለገሉት ዶክተር ዳውድ ኢብሳ አያና ናቸው። ድርጅቱን በግዞት ሲመሩ ቆይተዋል። እንደ ሚዛን ቁጣጠር 1994 ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡ በኋላ በሐምሌ 1994 ኦነግ ላይ የነበረው ሽብርተኛ ማዕረግ ተነሳ። በነሐሴ 1994 ደግሞ የሰላም ስምምነት ተፈረመ። በመስከረም 1994 የኦነግ መሪዎች በግዞት ከነበሩበት ተመልሰው በአዲስ አበባ ከሚሊዮን በሚበልጥ ደጋፊ ተቀብለዋል። ነገር ግን ሁሉም አልተስማሙም። በርካታ ተዋጊዎች ሰላሙን በመቃወም ትጥቃቸውን አሳልፎ ለመስጠት ፈቃደኛ አልሆኑም።
እነዚህ ክፍሎች ተለይተው ኦሮሞ ነጻነት ሰራዊት ወይም በመንግስት ሸኔ በመባል ይታወቃሉ። ይህ ቡድን አሁን በጃልማሮ እየተመራ በኦሮሚያ ክልል ውስጥ ትጥቅ ትግሉን ቀጥለዋል። ኢትዮጵያ መንግስት ግን ይህን ቡድን እንደ ሽብርተኛ ይቆጥረዋል። የኦነግ ፖለቲካ ክንፍም በራሱ ችግር ውስጥ ገባ። እንደ ሚዛን ቁጣጥር 2020 ዘፋኙ ሀማቤሳ ከተገደለ በኋላ ሊቀመንበር ዳውድ ኢብሳ በቤት እስር ተደረጉ። በዚህ ወቅት ከድርጅቱ ውስጥ ሌላ ክፍልፋይ ተፈጠረ። አንዳንድ አመራሮች በመንግስት ድጋፍ ሊቀመንበሩን ለማስወገድ ሞከሩ። ይህ ደግሞ የራሱን ቀውስ ፈጠረ። ከ2021 ጀምሮ ኦነግ ራሱን ከኦነሰ ለይቶ እንደ ህጋዊ የፖለቲካ ፓርቲ ለመስራት ወሰነ። ዋና ግባቸው አሁን በጦርነት ሳይሆን በሰላማዊ ፖለቲካ የኦሮሞን መብት ማስከበር ነው። በቅርቡ ከ2026 እንደ ሚዛን ቁጣጥር 7ኛው ዙር ብሔራዊ ምርጫ ላይ ለመወዳደር ዝግጅት አድርጓል። ፓርቲው በዚህ ምርጫ መሳተፉ ራሱ ታሪካዊ እርምጃ ነው ይላል። የ2026ቱ ማኒፌስቶ ቁልፍ ነጥቦች እነዚህ ናቸው። ዋና ግቡ የኦሮሞ ህዝብ ራስን በራስ የማስተዳደር መብት በተግባር እንዲውል ማድረግ ነው። ኢኮኖሚያዊ ጥቅሞች ግብርናን ዘመናዊ ማድረግ፣ 70% የወጣቶችን ስራ አጥነት ለመቀነስ የስራ ዕድል መፍጠር፣ ከዓለም ባንክ ነፃ የሆነ ኢኮኖሚ መገንባት ናቸው። ማህበራዊ ጥቅሞች የሴቶችን ድርጅት ማጠናከር፣ በአፋን ኦሮሞ ትምህርትን ማስፋፋት፣ ከዓለም ቋንቋዎች እንግሊዝኛ፣ አረብኛ፣ ስዋሂሊ ጋር ማዛመድ ናቸው። ብዙ ውዝግብ ቢኖርም ኦነግ ለኦሮሞ ህዝብ ታሪካዊ ጥቅሞችን አስገኝቷል ተብሎ ይታመናል። አንደኛ፣ የኦሮሚያ አስተዳደር ድንበር እውቅና ነው። ከደርግ ውድቀት በኋላ ለኦሮሚያ ክልል የተለየ አስተዳደር ድንበር እንዲኖር ያደረገው የኦነግ ትግል ነበር። ሁለተኛ፣ አፋን ኦሮሞ ይፋ ቋንቋ መሆኑ ነው። ከታሰረበት ዘመን በኋላ የኦሮሞ ቋንቋ በኦሮሚያ ክልል የስራና የትምህርት ቋንቋ እንዲኖር ያደረገው የኦነግ ንቅናቄ እንደ ዋና ምክንያት ይጠቀሳል። ሶስተኛ፣ የመሬት መብት ማስከበር ነው። ከባለ ንብረቶች መሬት ተዘርፎ ለህዝብ እንዲተዳደር ማድረግ ሌላው ውጤታቸው ነው። አራተኛ፣ የባህል መነቃቃት ነው። እንደ ኢሬቻ ያሉ የኦሮሞ ባህላዊ ስርዓቶች በይፋ እንዲከበሩ መደረጋቸው የዚህ ንቅናቄ ፍሬ ነው ይባላል። አምስተኛ፣ ህልምና ማንነት ነው። ከሁሉ በላይ ኦነግ ለኦሮሞ ህዝብ እኛ አንድ ብሔር ነን የሚል ማንነትና ነፃ የመሆን ህልም እንዳሳደረ ይታመናል። እንግዲህ ወደ መጨረሻው ስንጠጋ የኦሮሞ ነጻነት ግንባርን ማንነት በአጭሩ ልጠቅሰው። ሚናቸው የኦሮሞ ህዝብ ዋና የፖለቲካ ድምፅ መሆን፣ በተለይም በውጭ ሀገር የሚገኙ ኦሮሞዎችን ወክሎ የሚንቀሳቀስ ድርጅት ነው። ወሰናቸው ከ1973 ጀምሮ የኦሮሞ ህዝብን ከኢትዮጵያ ቅኝ ግዛት ሙሉ በሙሉ ነፃ መውጣት የሚል ግብ ነበራቸው። በ2018 ከደረሰው ለውጥ ጋር ተያይዞ ግን ይህ ወሰን አሁን በሰላማዊ ፖለቲካና በፌዴራል ስርዓት ውስጥ ራስን በራስ ማስተዳደር ወደ ማስፈን ተለውጧል። ዋና ግቦቻቸው ባጭሩ የኦሮሞ ራስን በራስ የማስተዳደር መብትን ተግባራዊ ማድረግ፣ በኦሮሚያ ውስጥ ዲሞክራሲና ሰላም ማስፈን፣ እንዲሁም የኦሮሞ ህዝብን ኢኮኖሚያዊ ሁኔታ ማሻሻል ናቸው። በማጠቃለያም ኦሮሞ ነጻነት ግንባር ከ50 ዓመታት በላይ በተለያዩ መልኩ የኦሮሞን ጥያቄ ያነሳ ድርጅት ነው። ጦርነት፣ በሰላም ስምምነት፣ በክፍልፋይ እና አሁን በምርጫ ፖለቲካ እየተሳተፈ ይገኛል። ታሪካቸው የኢትዮጵያ ታሪክ ነው። ቪዲዮውን እስከ መጨረሻው ስላነበባችሁ እጅግ በጣም አመሰግናለሁ። እንደ ስማርት ፊቸር ቤተሰብ ሁላችሁም እንድትሆኑ ጋብዛለሁ። የምትፈልጉትን ሌላ ታሪካዊ ወይም ፖለቲካዊ ጉዳይ ካለ በኮሜንት ነገሩን። ለማየት አመሰግናለሁ። እንኳን ኖሩ።